ቁረይሽ በይሌ ቀጠሉ እርምጃቸውን ሙስሊሞች ባሉበት ተከታተሏቸው። ከቀያቸው ማባረር አልበቃ ብሏቸው መዲናም ዘለቁ ነቢይን ሊቀሏቸው። ሰውም ገዝተው ላኩ አልተሳካላቸው። ጦርነት ጠምቷቸው ሰላም አይሆናቸው ወሕደሁ ላ ሸሪከ ለሁ። ሙናፊቆች አሉ በሙእሚኖች ጓዳ እስላም መስሎ ገብተው ውስጣቸው የካዳ። አብደላህ ብኑ ሰሉል የነሱ ቅያዳ ዳዕዋን ሲያደናቅፍ ባገኘ ቀዳዳ። የአንድነት ጠላት እንዳይገኝ ዋሕዳ ከሁሉም የከፋ ነገ እነሱ ምንዳ ከኻሊቁ ዘንዳ ፊደርክ ልአስፈል ነው ወሕደሁ ላ ሸሪከ ለሁ። ማለቂያ የሌለው የሙሽሪኮች ጣጣ ቁረይሾች ደብዳቤ ጻፉና በቁጣ የሚያስፈራ መልእክት ወደ እስርብ መጣ። የበኒ ሃሽም ልጅ ከእጃችን የወጣ አማልክቶቻችን አንቋሸው የመጣ የብኑ ሰሉል ይንሳው ወግተህ ካላስወጣ ከእስርብ አውጥተህ መግቢያ ካላሳጣ የእኛን ጦር ታውቃለህ ወደ አንተ ከመጣ ሀገርን ሕዝብንም ጨፍልቀው ካልመጣ ልገባ ነው ጣጣ ብሎ አስፈራራው ወሕደሁ ላ ሸሪከ ለሁ። ሲለፉ ሲያለፉ በገሃድም በምስጢር ጣዖታውያኑ ቅስማቸው ሲሰበር ከውጭና ከውስጥ አስተባብረው ነበር ሁሉም ከሽፎባቸው ያለ ውጤት ሲቀር። ቀዳን ሀያ ቀርበው ዘዴ ቢቀያየር ከሙናፊቆች ማበር አልጠቀማቸው ወሕደሁ ላ ሸሪከ ለሁ። እቅዳቸው ሲከሽፍ ውስጣቸው ያረረ ኩፋሮች በቁጭት አሟቸው ነበረ። ነቢዩ ከመካ የመውጣት ነበረ የዚህ ጉዳይ መቼም ብዙ የተዘከረ። በጣዖት አምልኮ አቅላቸው የታወረ ያኔ ሂጅራ ለታ ለመግደል ነበረ። ያ ተንኮል እቅዳቸው ያለታ ከሰረ። ቁጭትን አርግዘው ታምቀው ነበረ ወቅቱም ቀርበው ነበር የውርደታቸው ወሕደሁ ላ ሸሪከ ለሁ። ሙእሚኖች በመካ መኖር ተከልክሎ ሐቅን በመቀበል ሁሉም ተወንጅሎ ስቃይ ስበረታ ዳዕዋን ተከልክለው ስደት ግድ ሆነና ንብረታቸውን ጥለው መዲና ተመሙ በእግራቸው ኮብልለው በወንድሞቻቸው የእስርብ ተጠልለው ሙሽሪኮቹ እዚያም ሄዱ ተከትለው ልፈጇቸው ከጅለው የእስርብ